የተከበራችሁ የጀሙ ዩቲዩብ ቻናል ቤተሰቦች እንኳን ወደ እኔ ዩቲዩብ ቻናል በሰላም መጣችሁ። ዛሬም ፈታ ዘና ያደርገናል ብዬ ባሰብኩት ቪዲዮ ተመልሼ መጥቻለሁ። ሳምንታችሁ እንዴት ነበር? ከኔ ሁሉ ሰላም ነው፣ እግዚአብሔር ይመስገን። ለዚህ ለዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ኮሜንት በማድረግ አበረታቱኝ። ሁልጊዜ እኔ የምለቀው ቪዲዮ እናንተ ጋር መጀመሪያ እንዲደርስ ደግሞ የደውል ምልክቷን በመጫን ቤተሰብ ይሁኑ። ስለምታበረታቱኝ አመሰግናለሁ። ሁልጊዜም ወደፊት እና ሰብስክራይብ አድርጉኝ፣ ሰብስክራይብ ይሙላልኝ፣ ላይክ ደግሞ እንዳይረሳ። አመሰግናለሁ። ቀጣይ ወደ ቪዲዮ ሽመሌን እሺ ያጅለት ቀስ ብለህ ሰጭኝ። እሺ ሽመል ሰጭኝ። እስኪ መመርመሪያ ተወይዘው ይመስለኛል ውሃ ውስጥ ጭቃ ውስጥ ያለውን ለመመርመሪያ ነው። ቀስ ብለህ ሲሳይ እንዳትንከባለ የነስቴ ነው። አንቺ አለሽ አይደል? ዋ እኔ ማለትም መጣህ ታልወሰድከኝ እንዴት አድርጌ ሱሪ ተነከረ አይደል? ትዝታ ያለበት አለ በዛ አካባቢ እንደዚህ የተሻገረ የገጠር ወይኔ ድምፁ የቤተ ክርስቲያን ድምፅ ይሰማል። አትሞክሪያትም አይደል? አትመጭ ጎረግ ሲሳይ እስቲ ናና ዋጋሪ ተማማሽ መስል በቃ ታውኩ አየሽ ማለት ተሻገርኩ አይደል? ፍጫባ ማይናጁሽ እንዲሁ ፍራት ለቀቀብኝ ደርሶ እኔማ በቃ መጨነቅ እስኪ ሁሉንም ዳቦ አይደለም ሙልሙል ይዞት ሄደ። አስጊው አውጣኝ ነው ሄደ። አይ ጉድሽን አላየሽ ወይ እንደዚህ በል ታናከረ እኮ ከፈር ይሆን። እሺ አትዩ ሆነ። እሺ በል ኧረ እንዴት ሆነ? እኔ ሞልታያ ምን ሞልቷል? ምን ሞልቷል? በል እሺ ኧረ እንዴት ነው? ጫማ ያስገርዳል ነው እንውጣ በል ቀስ ብለህ ደግሞ የውሻ ማሽቃበጥ ታጣጣ እኮ ሄዳችሁ። ተመስገን እናቴ በላ እንሂድ። በኔ ለፖሊስ እሺ በኔ ሲሳይ የለም እንዴት ዳቦስ አንቺ ልታይቅሽ እንጂ ዋ እንዴት አይተኸኝ ተሸክሜ ወል የመጣው አብዬ ማርያም ተሸክሜ ያሻገርኩ ከመሻላችሁ እንዳቡን አረ ሲሳይ ያየኸኝ እንዴት አናቴ ላይ ተሸክሜ ያን ያክል እንደዚህ ሆኜ አንቺ ልብ ኖርሽ ባሉ ተተሸክመሽ መጣሻል። ሲሳይ በቃ ውሻን ያስፈልጥኸው ውሻን ይበልጥበት እንዴ መጥቶ ውሻዬን እስከምሻገር ውሻው ከኋላ አይደል አብሮ የተሻገረ ዋ እናቴ ትሞት እንዴት ራሴን እያቃጠለኝ ይዞ መጥቼ ሲሳይ ተው እንጂ ዋ አረ ወይኔ አንቺ ልብ እንደሚጠፋ ራሱ አረ እንዳላሰብኩ ከመሰወታ ነኝ። አረ ሞት ዳቦ ይዘን ልንመጣ ነው ብዬ ወሽክቼ አይሞላልኝ እንደዚህ እንዳፈር ወይድሊ ነው ልጅ አረ ማፈሪያ ያረክሽኝ ማፈሪያ ነው ያረክሽኝ። አረ እንደው ስታኖሩ ትላለች ከቤት አላሽም ያረጋግሽ ነው ሲሳይ እንዴት ያየኸኝ ትናንትና ጀምሬ ተጨንቄ ጋግሬ እንዴት ጦሽ ብዬ ይዤ መጥቼ እንዴት አትራምጥ ነው? አረ ወይኔ ታፍርሽ ሊሆን ይችላል ግን ዳቦን አልያሽም። ባዶ እንዳትል እንደዚህ አልብሰሽ እንደዚህ ተሸክመሽ መጣሽ ልብሽ ሲጠፋሽ እኔንም ያዟልሽ ሳላይ ታሻገርኩት። አረ ተው ሲሳይ ያለ ስሜ ስማት ስጠኝ ይዤ ነው የወጣው ተጨንቄ እንዴት እኔ አንተን ማፈርና ውርደት እፈልጋለሁ እንዴት ተቤት አስቤበት ይዤ ነው የመጣው። እዚህ ነው ውሻ ነው ወጋለ ማን ወሰደው ሊባል ነው? አረ እናንተ ኧረ ወይድሊ ወይ ማን ወሰደው ልጠይቅሽ? ውሻ በልቶ ሊሆን ይችላል እንግዲህ እኔማ ተቤት ይዤው ነው የወጣው። ያሻረል ቆመሽሽ እስቲ ዘጋባይ ወደ እኔ ነይማ። ሜካፑ ትንሽ ይበዛል መሰለሽ። ነጭ ድምት እኮ ነው የምትመስለው። ሂጂና ታጠቢ። አሁን ሴትዮ ሂጂና ታጠቢ አልኩሽ። ሂድና ዋና ሳቡና አምጣላት በእናትህ። ዋና ሳቡና ልቀቂኝ። አስባችሁታል? የሰርጋችሁ ቀን ባላችሁ መጥቶ
አንቺ ዱቄታ ሜካፑ በስቷል። አረ የጎደለሽን መሸፈን ካልቻለ ምን ባልሆነ። አረ ይሄማ ደስ አይልም በእውነት ክብር መሸፋፈን የሚባል ነገር አለ። አረ ሰውዬ እንዴት ነው ፈታ የሚያደርገኝ በማርያም። የመዳኘት ፍላጎት የለኝም። ምን ሆኜ ነው? እኔ ምን አቅልሃለሁ? ከሚስት ጋር ተጣላህ? የምን ሚስት? ተፋታን እኮ አልሰማህም እንዴ? እንዴ አንተ እንደዚህ ደስ የሚል ዜና ማለት ምን ነው? ምን ተፈጠረ? አረ መፋታታችን ደስ አለ? አረ እንደዛ እኮ አይደለም በእውነት አፌን ወለም ብሎኝ ነው። ግን ምንድነው በሰላም ነው የተጣላችሁት? ይሱ ያሟል እንዴ? በሰላም የሚባል ጠባለ? አይ ማለት ምን አጋጫችሁ ለማለት ፈልጌ እኮ ነው። ምን እባክህ እሱማ ሽሮ ነው ያጋጨን። ሽሮ ማለት ምን ለማለት ፈልገህ? ማለትማ ባለፈው ሽሮ ስራ አለችኝ። አንተ ነህ ጭራሽ ወጥ የምትሰራው እና ሌላ ማን ይሰራል? እሷም ሶፋ ላይ ተጎልታ ቲቪ ስታይ ነው የምትውል። ጉድ እኮ ነው እናንተ። እሺ ከዚያማ ሰርቻ አቀረብኩላትና ጫው የለውም ማለት እኔም አንቺ ካለሽ በቃል ብዬ ነው አልኳት። አንተም ተባብረሃል። እሺ ከዚያማ ምን ይወራል? እንደ በቆሎ አሽታሽታ ለቀቀች። እኔ ልታሽል እቺ ጨካኝ እንኳን ቀረሽ። ምን አልክ? አይ ማለት እዚሁ ነው እንትን። ግን አንተ እኮ ነው ጥፋተኛው ሲጀምር። ካልጠፋ ሴት እንዴት ቦክሰኛ መርጣት አገባ? ኧረ ተወኝ እባክህ። እኔ መች እንደዛ መሆኑን አወኩ ወይ? አንተ ሲጀምር ግን አንተ ራስን አታስከብርም ነበር እንዴ? እሷ እያለች አንተ እንዴት ወጥ ትሰራለህ? ወይ ጉድ! እኔ መች መስራቱ ከበደኝ። ዱላውን ብትቀንስልኝ ኖር ወንድሜ ነው። ሁሉ ጊዜ ከሰኞ እስከ ዓርብ ትደበድበኛለህ። ምን ነው ቅዳሜና እሑድ እረፍት ነው? ቅዳሜና እሑድ ማን ይመጣል? ወይ አንተ አይዞህ በቃ ምን አትጨናነቅ፣ ሁሉም ያልፋል። ማን እስኪ ተወዳዳሪ ያስገባልን እንጀምር። እሺ እየገባ ነው። በቃ አሁን ተረጋጋና ስራችንን እንቀጥል። እንዴ አባዬ ሰላም ዋላችሁ? ሰላም ዋሉ ጋሼ። በሰላም ነው አባዬ? አንተ እያለ ደግሞ ምን ሰላም አለ? ምን እያደረክ ነው? እንዴ አባዬ እዚህ እኮ ነው የምሰራው ዳኛው ሆኜ። ኧረ ወዲያ ስራ ለስራ ብለህ ወጥተህ እዚህ ነው ተወዝፈህ የምትውለው? ለዛ ነው ባለቤትም የፈታችው። እንዴ ጋሼ ምን እያሉ ነው? ስራ እኮ ነው ያዝነው እዚህ። ዝም በል። ይሄ ደግሞ ምንድነው ሳይጠሩት የሚለፈልግ? የማን ልጅ ነው? ያቶ ተሰማ ልጅ ነው እንዴ አንተ? ኧረ አባዬ አይደለም የስራ ባልደረባዬ ነው። ኧረ ወዲያ የስራ ባልደረባ አግኝተህ ሞታል። ማን ነው ስምህ አንተ? እኔ ዳኒ ነው ስም። እሺ ልጅ ዳኒ፣ እና እንዴት ነው ስራ ብትሰሩ አይሻልም? ሞታ ብላችሁ እዚህ ተጎልታችሁ ከምትውሉ። አባዬ ምንድነው የምታወራው? አንተን ያናገር የለም እሱን ነው የጠየኩት። ጋሼ ስራ እኮ ነው የሚከፈለናል እኮ። እንዴት እዚህ ተጎልታችሁ ማን ነው የሚከፍላችሁ? አልገባሁትም ጋሼ። ዝም ብለን እኮ አይደለም የምንቀመጠው፣ ዳኛ ነን። እንዴት ይሄ ፍርድ ቤት ነው እንዴ? ምንድነው የምትዳኘው? ወይስ አያውቅም ብላችሁ ልትሸውዱኝ? ኧረ ጋሼ እንደዛ አይደለም። እንትን ነው የተለያየ ታለንት ያላቸው ሰዎች እዚህ ይመጣሉና እነሱን ነው የምንዳኘው። ታለንት ያላቸው ሰዎች? ታለንት ምንድን ነው? ታለንት ማለት ተሰጥኦ ማለት ነው። የተለያየ ተሰጥኦ ያላቸው ሰዎች እዚህ መጥተው ያቀርቡልናል። እንደዛ ነው። እሺ ግን አሁን ይሄ እኔ ልጅ ምንም ተሰጥኦ የለውም እና እንዴት ነው ተሰጥኦ ያለውን ሰው ሊዳኝ የሚችል? እንዴ አባዬ ምን ለማለት ፈልገህ ነው? የምሰራበት ቦታ ድረስ መጥተህ ሞራሌን ትነካዋለህ እንዴ? የቤት አይበቃህም? ኧረ ተው እባክህ፣ ደግሞ ሞራል እንዳለው ሰው ያወራል። አይ ጋሼ ግን እውነቱን ለመናገር አላስተዋሉት ይሆናል እንጂ ልጁ ትንሽም ቢሆን ተሰጥቷል። ኧረ ዝም በል እባክህ። ይሄ ደግሞ እኔ ነኝ የማውቀው አንተ። ይልቁንስ እሱን ተውና ጓደኛው ነኝ ብለሃል። ታዲያ ልጁ ከባለቤቱ ጋር ሲጣላ አታስታርቅም እንዴ? እንዲህ ነው ጓደኝነት? ኧረ ጋሼ እኔም እኮ አልሰማሁም ነበር። ለዛ ነው እንጂ አስታርቃቸዋል። አዎ ማስታረቅ አለብህ። ደግሞ እኮ በምን ምክንያት እንደተጣሉ ለእኔም አልነገረኝ። ለአንተ የነገረ ነገር አለ? በሽሮ ምክንያት ነው ጋሼ። አንተ ያማሃል። ዝም በል። ሽሮ እንዴት አልገባኝም። አንተ እንዴት ነው ልጅቱ የምትሰራው ወጥ አይጣፍጥም እንዴ? ኧረ ጋሼ እሱ እኮ ነው የሚሰራው ወጥ። ምን ማለት ነው ደግሞ? አይ ጋሼ እሷ እኮ ናት የቤቱ አባወራ። ኧረ ደምሴ ይሄ ቅሌታም አዋርዶኛል በለኛ። ኧረ አባዬ አንተ እንደምታስበው እኮ አይደለም። ዝም በል ደግሞ አፋለኝ ብለህ ታወራለህ። ውጭ እንገናኛለን። እኔ እዚህ ምንም አልልህም። እንግዲህ በሰው ፊት እንዳዋረድ መውጫውን እራሱ አስጠፋኝ። ቆይ አንተ ግን ያማሃል እንዴ? ምንድነው ምስጢር ብዬ ብነግርህ ዝም ብለህ ትለፈልፋለህ? እኔ ሳርግታለህ። ቆይ እስኪ ብሩታው እንደውቆት ነው ተከትሎ ይሆናል ስትመጣ። ማን አንተ ደግሞ ተወዳዳሪ እየለየህ አታስገባም እንዴ? እና እኔ ምን ላድርጋቸው? ተወዳዳሪ ነኝ ብለውኝ እኮ ነው። ዝም በል እባክህ። እሺ አሁን ሌላ ተወዳዳሪ ካለ አስገባ። እሺ ያው እየመጣ ነው። ፒስ ነው። ሰላም የመዳኘት ፍላጎት
ይሄ የወሬኝነት ማለት አንዳንድ ሰው ሚስጥር ነገሯቸው መቻል የማይችሉ ሰዎች አሉና ምን አጋጣሚ ምን የሆነ ተረት ሳይሆን በቃ ትክክለኛ ነው ይባላል። እኔ ባላቅም የሰማሁትን ትንሽ ልንገራችሁ። አንድ የሀገሪቱ መንግስት ወይም ደግሞ መሪ ባለስልጣን ብቻ የሱ ተከታይ ምን አላቅም የሱ በሰራተኛ ነገር የሚያገለግል ሰው ጋር ምን ይለዋል? በጣም ተጨንቆ ነው እሱ አንድ ሚስጥር ልንገርህ። ይሄ ሚስጥር ምንድነው? በአጋጣሚ በተፈጠረ ስህተት የሆነ ሰው ገደልኩ ብሎ ይነግረዋል። ያ ሰውዬ የዋለውን ውሎ ሁሉ ለሚስቱ ሄዶ የሚያወራ ሰው ነው። ዝም ብሎ መያዝ አይችልም። በቃ የተፈጥሮ ማለት ነው። በጣም የሚያወራ ሰው ነውና ከዛ በቃ እንደምንም ብሎ ቤት ደረሰና ሚስቱ ጋር ምን አላት? ቁጭ አለና ሚስቴ እማወራሽ ነገር አለኝ፣ ግን ካወራሁ ይገሉኛል፣ የሆነ ምክር ስጪኝ ይላታል። ከዛ ሚስቱ ታወራት ትገደላለህ፣ ታላወራህ ትፈነዳለህ። ስለዚህ በጣም ዳገታማ ወይም ደግሞ ይሄ ሰው የሌለበት አካባቢ ዳገት ቦታ ላይ ሄደ ጩህና ተናገር ተብሎ ይሄድና ጮሆ ማንተ ካለ ይሄንን ሰው ገደለው ብሎ ጮሆ መጣ ይባላል። ገብታችኋል? ይሄ የማውራት ሱስ ያለበት ሰው መያዝ በጭራሽ አይችልም። እና ደግሞስ ያ ሰው ያ ባለቤቱ ያልያዘው ምስጢር እንዴት ነው ሌላ ሰው ይዝልኛል ብሎ ሰው የሚያስበው? አንድ ሰው ከራሱ ካለፈ ያ ነገር ምስጢር መሆኑ ያበቃል። በቃ እኔ ለሆነ ሰው ቀረበኝም አልቀረበኝም ከኔ ካለፈ ከኔ ከባለቤቷ ምስጢሩ ከወጣ በቃ ምስጢርነቱ አበቃ ማለት ነው። ምክንያቱም ያ ምስጢር ሌላ ሰው ተጋርቶታል፣ ከኔ አልፏል። ያ ምስጢር አያስብልም። የኔ አስተሳሰብ ነው። በዚህ ቪዲዮ ዘና ፈታ እንዳላችሁ አልጠራጠርም። ሁልጊዜም ለዩቲዩብ ቻናሌ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ በቀጣይ ቪዲዮ እስከምንገናኝ ድረስ ቸር ቆዩልኝ። ላይክ፣ ሰብስክራይብ፣ ኮሜንት እንዳይረሳ። ቻው።